ኃጢአት ውጤት አለው መጽሐፍ እንደዚህ ይላል ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትም ካደገች በኋላ ሞትን ታፈራለች ይላል ይሄ በጣም የተያያዘ ነገር ነው ምንድነው የሚያሳየው ያለ ሲጀመር ኃጢአት ከምኞት ይጀምራል በውስጣችን ከሚነሱ ፍላጎቶች ይጀምራል እንዲህ አይነት ከፍተኛ ፍላጎት ሲመጣ እሺ ልበለው እንቢ ልበለው ሚል ትግል ውስጥ እንገባለን ከዚያ አቅም እናጣለን በቃ እየፈለገውን ይሁን ልሙት እንዴ እንላለን በጣም የሚያስቅ ነገር ነው ልሙት እንዴ ላድርገው ብለን እንላለን እናድርገውና ግን እንሞታለን የሚገርም ነገር ነው ኃጢአት ጸንሳ ምኞት ጸንሳ ኃጢአትን ትወልዳለች ኃጢአት ካደገች በኋላ ሞትን ትወልዳለች ይላል የፈራነው ሞት ከኃጢአት በኋላ ፍሬ ሆኖ ይመጣል እና አናመልጠውም ማለት ነው እንግዲያው ምን ማለት ነው አደጋና ኮንሲኩዌንስ ወይም ጣጣ ስላለበት የራሱ ለኃጢአት አይን ማሸት ሳይሆን ቁርጥ ያለ መፍትሄ ማግኘት ነው የሚሻለው አድበስብሶ ወዲያ ወዲህ ብሎ በቃ የኃጢአት ጉዳይ በቃ ታሳብኝ ብሎ ከመሮጥ ይልቅ እንግዲያው ምንድነው መፍትሄው መርዝ ከሆነ ኃጢአት ማርከሻው ምንድነው ማለት በጣም አስፈላጊ ነው ይላል በምንድነው እንግዲያው ኃጢአት የሚረክሰው እንዴት ነው ከኃጢአት የምንላቀቀው የሚለው ዋና ጥያቄ ነው ከኃጢአት ስራ ብቻ ሳይሆን ከኃጢአት ፍርድም እንዴት ነው የምንላቀቀው የሚል ዋና ጥያቄ ማንሳት አለብን እና አዲስ ኪዳን በጣም ግልጽ በሆነ መንገድ ኃጢአት ቅጣት ይገባዋል ይላል የእግዚአብሔር ፍጹምነት ፍትህን ስለሚያስገድድ እንግዲያው እግዚአብሔር ፍርድ ማድረግ አለበት ጥፋት ያየ ክፋት ያየ ግፍ ያየ አይ ምን ይደረግ ብሎ ካለ እሱ ራሱ እንደገና ሌላ ጥያቄ ውስጥ ሊገባ ነው የእግዚአብሔር ባህሪ ፍጹምነት ፍትህን ያስገድዳል ፍርድን ያስገድዳል እንግዲህ ኃጢአት ሁሉ ይቀጣል ለምሳሌ አዳምና ሔዋን የኛ አባትና እናት የመጀመሪያ አባትና እናት ተባረሩ ከገነት ፍርድ በላያቸው ላይ ሆነ ሞትን ትሞታለህ አለው ፍርድ በላያቸው ላይ ሆነ ካንተ የተነሳ ምድር የተረገመች ትሆናለች አለ ፍርድ በላያቸው ላይ ሆነ እንግዲህ ፍርድን ይጣራል ኃጢአት እግዚአብሔር ታዲያ ምን መፍትሄ ሰጠ ለዚህ ጉዳይ ሲባል እግዚአብሔር ጻድቅና ቅዱስ አምላክ መሆኑ ብቻ ሳይሆን መሐሪና ሩህሩህ አምላክ መሆኑ በጣም ትልቅ የሆነ የመፍትሄ በር ከፈተ በአዲስ ኪዳን ላይ ፍትህና ፍቅር የታረቁበትን ሁለቱ የተስማሙበትን ነገር መስቀለ ክርስቶስ ብሎ ይለዋል በመስቀሉ እግዚአብሔር ኃጢአትን ገደለው ፈረደበት መስቀሉ የምን አደባባይ ነው አሁን ክርስቶስ የተሰቀለበት መስቀል የምን አደባባይ ነው ካልን የፍርድ አደባባይ ነው የተፈረደበት ማን ነው ኃጢአት በእኛ ላይ ሁሉ ያለው ተሰብስቦ ያለው ኃጢአት በሙሉ ተፈረደበት በመስቀል ላይ እንግዲያው እግዚአብሔር ፍርድ ፈጻሚ ሆኖ ነው የዛን ቀን ቆሞ የነበረው በዙፋኑ ላይ ፍርድ እየፈጸመ ነው በዓለም ሁሉ ላይ ግን የፍርድ አደባባይ ብቻ ሳይሆን የፍቅር የምህረት አደባባይ ነበር መስቀሉ ለምን በአንድ ሰው ላይ በልጁ ላይ ፈርዶ በእርሱ የሚያምነውን ደግሞ ነፃ ያወጣበት በደሙ ስርየት የሰጠበት ቀን ነበር ደም ሳይፈስ ስርየት የለም ይላል መጽሐፍ ቅዱስ እንግዲያው የክርስቶስ ደም የኃጢአትን ጉልበት ሁሉ አሟሸሸ አጠፋው ማለት ነው ስለዚህ የክርስቶስን መስቀል ስናስብ አንድም ፍርድ ነው የሚታየን ለካ እግዚአብሔር ኃጢአትን ይጠላል ይሄው ፈረደ በልጁ ላይ የኛን ኃጢአት ስለተሸከመ ግን ደግሞ ምህረት ይታየናል ለካ እግዚአብሔር ሰውን ይወዳል እሱ ፈርዶ እኛን አዳነን ብለን እንላለን እንግዲህ ፍትህም ፍቅርም ተስማሙ ኃጢአት በዚህ ብቻ ነው ሊጠፋ የሚችለው ይሄን ኢየሱስ ክርስቶስን ስናምን ለኔ ሞታል ስንል ከኃጢአት ነፃ እንሆናለን